እናንተ ደግሞ እንዲሁ አሉ። አሁን ትእዛዝ ምሕረት ተቀበላችሁ? አዎ ቴንኪው። እግዚአብሔር ምሕረት አረገልን። ኃጢአት የለብንም። ቸርዬ ምንም ዕዳ የለብንም። ሰዎች ይዘው ዶሴ ብለው አሮጌ ምናምን ሰይጣን ይዞት ይመጣው እኛን አይመለከትም። ተደምስሷል። ከመንገድ ተወግዷል። እግዚአብሔር ተቀብሎኛል። በጣም ጥሩ። ታዲያ እንደ እግዚአብሔር ምርጥ እግዚአብሔር እንዲወደደው ሰው ደግሞ ይሄን ልበስ። እግዚአብሔር በክርስቶስ አድርጎልኛል የምትለው ነገር አለው፣ ተደርጎልሃል፣ ፍቅር ተቀብለሃል፣ ይቅርታ ተቀብለሃል። ታዲያ እንደተቀበልከው እሱ ለባልንጀራህ ደግሞ ምን አድርግ? እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ ነው የምታደርጉ። እፍርት የለውም። ከክርስቶስ ተቀብሎ ያልተቀበሉትን መኖር አይቻልም። እንደ እግዚአብሔር ምርጥ ተቆጥሮ እንደ ተወዳጅ ተቆጥሮ በእግዚአብሔር ፊት ሞገስ ተቀብሎ ደግሞ እንደዛኛው የኛውን አልኖርም ማለት አይቻልም። እንደ ተደረገላችሁ እንዲሁ ነው የምታደርጉት። አያችሁ፣ እዚህ ጋር ነው የተላለፍነው። የተቀበልነው ነገር አለ ግን መስጠት አንፈልግም። የተቀበልነው ፍቅር አለ ግን መስጠት አንፈልግም። የተቀበልነው ርኅራኄ አለ ግን መራራት አንፈልግም። የተቀበልነው ቸርነት አለ ግን ቸርነት ማድረግ አንፈልግም። የተቀበልነው ይቅርታ አለ ግን ይቅርታ ማድረግ አንፈልግም። ግን ክርስቲያኖች ነን። መጽሐፍ ቅዱስም ይነግረን እንዲሁ አድርጉ። በዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅር ልበሱት። ምሕረት ከተደረገላችሁ በኋላ ላያችሁ ላይ ለብሳችሁት የነበረው አሮጌ ልብስ ተቀዶ ከተጣለ ከተቃጠለ በኋላ እንዳይነሳ ዶግ አመድ ከተደረገ በኋላ የሚለበሱ ልብሶች ደግሞ እነዚህ ናቸው ብሎ ሰጠ። ጨረሻው ካፖርቱ ፍቅር ነው አለ። ትዕግስትን፣ ቸርነትን፣ ርኅራኄን፣ በጎነትን፣ የዋህነትን፣ ትዕግስትን ትለብሱና ከዛ በዛ ላይ ደግሞ የፍጻሜ ሁሉ ማሰሪያ ሆኖ ፍቅርን ልበሱ። በዚህ ነው እርስ በርሳችሁ ቸሮችና ኤፌሶን ምዕራፍ 4 ሄዳችሁ ተመለከቱ። ለቤዛ ቀን የታተማችሁበት ቅዱሱን የእግዚአብሔር መንፈስ እንዳታሳዝኑት። ይሄ ከተጠራችሁ በኋላ ማዕተሙ እንዳታሳዝኑት። በምንድን ነው የሚያዝነው ሲባል በምሬት፣ በንዴት፣ በቁጣ፣ በጩኸት፣ በስድብ አይገርማችሁም? በእነዚህ ነገሮች ያዝናል። ስለዚህ ምን እናርግ? እርስ በርሳችሁ ቸሮችና ሩሩሆች። ቸርና ሩሩህ ምን ሆኖ መቼ ነው? ቸርነትና ርኅራኄ ከተቀበልነው ጌታ ጋር ስንኖር እግዚአብሔር ቸርነት ያደረገለት ሰው ቸርነት ያደረገ። ዛሬ ኃይለኛ የሆነ የፍቅር እጥረት አለባችሁ። ወደ ፍቅሩ ዱቦ ነው። የይቅርታ ጠኔ የጣላችሁ ሰዎች አላችሁ። ከዛ ከውድቀት ውስጥ ከዛ ድርቀት ውስጥ መውጣት ከፈለጋችሁ ይቅርታ ወደ ተቀበላችሁበት ሱፋን እሱ ቀርቷል። የትኛውን የሰራችሁትን የተመዘገበውን በሕግ የተጻፈውን ከኃጢአታችሁ ገና ሳትፈጠሩ መጽሐፍ ገና ከፍጥረታችን ሳለን የእግዚአብሔር ቁጣ የነበረብ ያንን ቁጣውን ድምስስ እንዳደረገ የተጎዳችሁ ሰዎች አሏችሁ። ሰዎች የጎዳችሁ ተበድላችኋል። ለጸሎት ከወዲህ መጣችሁ አለበዛ ይሰጣል። የምታስቡትን ይዛችሁ አትሄዱ። ጤናችሁን ይዛችሁ ወደ ቤት መሄዳችሁ በማንም ላይ አንዳች ቢኖራችሁ ይቀር። እንዴት ቤተ ክርስቲያን እየተመላለስን፣ እንዴት ጸሎት ቤት እየተመላለስን፣ እንዴት መዝሙሩን እየዘመርን፣ እንዴት በፊቱ አይናችንን ጨፍነን ልሳን እየቀላቀልን፣ እንዴት እሱን እያልን ስሙን እየጠራን፣ እንዴት ከእሱ ጋር ነኝ እያልን ይህንን ማድረግ ያቅተን። ይህን ማድረግ ካቃተን ይሄ ጉዳይ በትክክል አልገባንም ማለት ነው። ለጸሎት በመጣችሁ በቆማችሁ ጊዜ እኔን ለማምለክ እኔን ፊት መታችሁ ለመቆም በፈለጋችሁ ጊዜ ከእኔ ጋር ለመሆን ባሰባችሁ ጊዜ የትሙን በምንም አይነት ሁኔታውን ለጸሎት በቆማችሁ ጊዜ ለጸሎት በፊት በመጣችሁ ጊዜ በማንም ላይ አንዳች ነገር ቢኖራችሁ የሰማይ አባታችሁ እንዲቀበላችሁ በሰማይ አባት ዘንድ ጸሎታችሁ እንዲሰማ አቤት ልጄ ወዬ ልጄ ምን ላድርግልሽ ልጄ ብሎ መልስ እንዲሰጣችሁ ከፈለጋችሁ በማንም ላይ አንዳች ነገር ቢኖራችሁ እናንተ ቀድማችሁ ይቅር በሉ። የምትቀበሉት የዛን ጊዜ ነው የሚለው። አሁን ክርስትናችን ከየት እንደወደቀች ይቀር፣ ህይወታችን የት እንደወደቀች ይቀር። ይሄ እድገት አይደለም፣ ውድቀት። ይቅር አልልም ግን አመልካለሁ። ይቅር ማለት አልፈልግም ግን ዘምራለሁ። ይኸውላችሁ ይሄንን እውነት፣ ይሄንን ትምህርት፣ ይሄን የእግዚአብሔር ሐሳብ ሚስ አርጋችሁ ሰፈር ብትቀይሩ፣ ሀገር ብትቀይሩ፣ ቀበሌ ብትቀይሩ ችግራችሁን እያባሳችሁ ትሄዳላችሁ። ችግራችሁ እየጨመረ ይመጣል።
ሀገር መቀየር፣ ሰፈር መቀየር፣ ቤተክርስቲያን መቀየር፣ ቤት መቀየር፣ መውጣት ትርጉም የለውም። ችግሩን ለመጨመር ነው የሚጠቅማቸው። በምንም ታምር የይቅርታ ልብ ሳትይዙ የትም ሰፈር እግዚአብሔርን ማምለክ አትችሉ። የትም ቀበሌ አትችሉ። ቅያሜ ውስጣችሁ ካለ ይቅር ማለት አቅቷችሁ ተጎድታችሁ የሰው በደል እየቆጠራችሁ የሰውን ችግር እያወጣችሁ ያጋነናችሁ እየጻፋችሁ እየመነዘራችሁ እየተረጎማችሁ ከዛ ውስጣችሁ ቂምና ቁርሾ ይዛችሁ ሀገር ቀየርክ፣ ሰፈር ቀየርክ፣ ቤተክርስቲያን ቀየርክ ትርጉም የለውም። የኔ መጽሐፍ ቅዱስ እንደሱ ነው የሚያስተምረው። ትርጉም የለውም። ህይወታችሁ ተራማጅ አይሆንም። ፖዝ ነው ታዲያ። ህይወታችሁ አያድግም። አንድ ቦታ ችክላችሁ መንቀሳቀስ ማደግ አይችልም። መለወጥ አይችልም። ወደሚቀጥለው መሄድ አይችልም። ሰው ይቅር አለ ብሎ ሲጸና በምን ለመኖር እንደጨከነ ታውቃላችሁ? አንደኛ ቅሬታ ውስጥ፣ መሬት ውስጥ፣ ብስጭት ውስጥ፣ ቁጣ ውስጥ፣ ሐዘን ውስጥ ከእግዚአብሔር መለየት ውስጥ ለመኖር ወስኗል። አያችሁ፣ ይሄንን ነው መማር ያለበት። ይቅር ሳልል ሰፈር ብቀይር አይሰራም። ይቅር ሳልል ቀበሌ ብቀይር አይሰራም። በምሬት፣ በቁጣ፣ በሐዘን፣ በብስጭት መጥፎ ኢነርጂዎችን ይዞ ለመኖር መጨከን ማለት ነው። ወስን። አያችሁ፣ በዚህ ጉዳይ ላይ ያለን ትምህርትና ያለን አቋም መሆን ያለበት ይቅር ማለት ነው። እኔ ይቅር ዳል መግቢያ ላይ ነገራቸዋለሁ። እግዚአብሔር ይቅር ብሏል። የእግዚአብሔርን ይቅርታ የተቀበለ አንድ ሰው ካለ አሜን ይበል። በትእዛዝ የተጻፈው የጥል ግድግዳ አፍርሶልሃል፣ ይቅርታ አድርጎልሃል፣ ዶሴውን ጠቅጥቆ ጥሎልሃል። እግዚአብሔር በክርስቶስ ይቅር ብሎሃል። ይሄ ይቅርታ ህይወት ላይ የሚጸናው ስታደርግ ነው የሚለው መጽሐፍ። ለጸሎት ስትመጡ መጀመሪያ ማሰብ ያለባችሁ ይሄ አንዳች ካለ ይቅር። እንዴት? እኔ እንዳደረኩ እኔ እንደተውኩላችሁ። ይሄንን ባላረግስ ፓስተር ቸሬ በሽተኛ ለመሆን እየተዘጋጀን ነው። ጤና የሌለን ሰዎች ለመሆን ሬዲ ነን ማለት ነው። በበሽታ ለመኖር በቃ ወስነናል ማለት ነው። ይቅር አንልም ስንል እኔ ከበሽታዬ ጋር መሆን ነው የምፈልገው። ሐኪም ቤት ሄደን ዶክተርዬ ሐኪም ቤት መጥቻለሁ እንድታከመኝ ነው የምፈልገው፣ ግን በሽታው ከኔ እንዲሄድ አልፈልግም ይባላል። ሐኪም ቤት ሄዳችሁ ወረፋ ይዛችሁ ካርድ አወጣችሁ ተመርምራችሁ በሽታውን ግን ከኔ እንድታወጣው አልፈልግም መታከም ነው የምፈልገው ይባላል። የብዙዎቻችን ህይወት ይሄ። ይቅር አልልም ግን በቃ ጌታ እንዲፈውሰኝ እፈልጋለሁ ማለት በሽታው እንዲቀመጥ እፈልጋለሁ ግን አክመኝ እንደማለት ማለት ይሄ በጣም እኮ የሚገርም ነገር ነው። ሐኪም ቤት ሄዳችሁ የምትመረመሩት በሽታችሁ ከተገኘ በኋላ ታክሞ ከበሽታው ነፃ ለመሆን ነው እኮ። ሐኪም ቤት ይሄድ ነው እኮ ተመርምረን በሽታው ከተገኘ በኋላ ከታየ በኋላ በሚሰጠን ሕክምና በሚሰጠን መድኃኒት ከችግሩ ለመላቀቅ ነው። እኛ ግን ችግሩ እንዲኖር ነው የምንፈልገው። መታከም እንፈልጋለን፣ ቸርች መምጣት እንፈልጋለን፣ ጌታ እንዲናገረን እንፈልጋለን። ግን ደግሞ ከዛ ነገር መላቀቅ አንፈልግም። መታከም ግን እንፈልጋለሁ እኮ። ጌታ እኮ በሽታው ከናንተ የሚወድቅበት መንገድ ይሄ ነው እያለ ያለ። ይቅር በሉ ይሄ ለማንም ብለን የምናደርገው አይደለም። ይሄ ፖለቲካ አይደለም። ይሄ ግለሰቦች ፍላጎት አይደለም። ይሄ ክርስትና አንኳር ነው። የክርስትና ኮር ነው። ሐዋርያትን እንዴት እንጸልይ ሲሉት ሲጸሎቱን የሰጣቸው መካከል አንዷ ቨርስ እኮ ናቸው። በደላችንን ይቅር በለን እኛም የበደሉንን ምን እንደምን። በቃ ይሄ እኮ የኢየሱስ ትምህርት እኮ ነው። ይሄ ኮር የክርስትና ዋናው እኮ ነው። ይሄ እዚህ ጋር ፍርት የለውም። ለምን ከበሽታችሁ ጋር ትሄዳላችሁ? የቆየ በሽታ ያለባችሁ፣ በውስጣችሁ ችግር ያለባችሁ፣ ሐኪም ያመለከታችሁ፣ አንዳንድ ሲምፕተም የሚሰማችሁ፣ አንዳንድ ነገሮች እየጀማመሯችሁ ያላችሁ፣ በሕይወታችሁ ውስጥ የሆነ የሚሰማችሁ መጥፎ ፊሊንግ ያለባችሁ ሰዎች ዛሬ የሰራዊት ጌታ እግዚአብሔር ያራግፍላችሁ። በሽታ ነው።